እሺ በዚህ ቪዲዮ ላይ ደግሞ አይቴል IT1408 ስፔክትረም ስማርትፎንን አይሚ እንዴት እንደሚቀየር እናያለን። ያው እዚህ ላይ የምናየው መንገድ የትኛውንም ስፔክትረም ስማርትፎን አይሚ ለመቀየር ያገለግለናል። እችኛዋን የአይሚ መቀየሪያ ቱል ራን እናደርጋለን ኮምፒውተራችን ላይ። ከዛ መቀየር የምንፈልገውን አይሚ እንሞላለን ማለት ነው። በአይሚ ቦታዎቹ ላይ ባለ 2 ሲም ካርድ ከሆነ 2 አይሚ እንሞላለን። ከዛ ስታርት በተነካን በኋላ ስልኩን ሙሉ ለሙሉ መጥፋቱን እርግጠኛ ከሆነን በኋላ ስልኩን እንደጠፋ ከኮምፒውተራችን ጋር እናገናኛለን ማለት ነው። ሌላ ምንም የምነካው ነገር የለም። ቀጥታ ዝም ብለን እንሰካዋለን ማለት ነው። ከዛ ትንሽ ቆይቶ አይሚውን ይቀይርልናል ማለት ነው። ራይት አይሚ ሰክሲድ ይላል ማለት ነው። ጽሁፍ ከመጣልን አይሚ ተቀይሯል ማለት ነው። ስለዚህ ስልኩን ባትሪውን ወጥተን በማስገባት ካስጀመርን በኋላ አይሚን ቼክ ብናደርግ ትክክለኛ የተቀየረውን አይሚ ማየት እንችላለን ማለት ነው። ይህን መንገድ በመጠቀም የትኛውንም ስማርትፎን ስልክ ስፔክትረም የሚሆኑትን ማለት ነው አይሚን መቀየር እንችላለን ማለት ነው።